ዛሬም በአዲስ ቪዲዮ ከች ብያለሁ። እንደተለመደው ዛሬ ደግሞ የቺክን አሰራር ለየት ባለ መልኩ ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙነሲማ የቻናሌ ቤተሰቦች እንዴት ናችሁ? ነው ያለው አልሐምዱሊላህ። ሁላችሁንም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝት ይበልልኝ እያልኩ እነሆ እንግዲህ የዛሬው ቪዲዮ ወደ እናንተ ላጋራ ብቅ ብያለሁ ማለት ነው። ዛሬ ይዤላችሁ የመጣሁትኝ ስድር ዳይ እንዴት እንደምንሰራ ነው። በተለያየ መልኩ መስራት እንችላለን። ትንሽ ዛሬ ግን ምን እንደምለው አላውቅም። እኔ ስሙን ማለት ነው በቃ ከኢንስታግራም ላይ አንስታ ነው ሴትዬ ስር ያለችኝ። ስሙ ምን እንደሆነ አላውቅም። አለኩላል ይሄን ነገር ግን ቻይኒዝ ምናምን እንደዚህ ነው የሚጠቀሙትና አረቦችም ይጠቀሙታል በብዛት እና ሶሪያ፣ ሉብናን ምናምኖች ይጠቀሙታል ብዬ አስባለሁ በራሴ ያኔ ከተለያዩ ምግቦች አንጻር ማለት ነው። እና በጣም የሚወዱት ምግብ ነው በነገራችን ላይ እንደዚህ ነገር ይወዱታል። ይሄ መሽሮም ምናምን እንግዲህ እዚህ ጋር እንደምታዩት ስድር ዳዩን በምፈልገው መልኩ ስድሩ ፍሬሽ ነው። እያንዳንዱን አልቆረኩም፣ አጥቤ ብቻ ነው ያዘጋጀሁት። እዚህ ጋር ዝንጅብልና ሽንኩርት አለኝ፣ ኮስባራ ፍሬሽ አለኝ። እዚህ ጋር መሽሩ በምፈልገው መልኩ ቆርጬ ያስቀምጫለሁ ከትፌ ማለት ነው። እንደገና ደግሞ ብላሊት ያስፈልገኛል። ብላሊት አለኝ። ሀሊብ ያስፈልገኛል። ሀሊብ ፍሬሽ አለኝ። ኩኪንግ ክሬም አለኝ እና ሩዜን የምፈልገውን ያክል ሩዜን አዘጋጅቻለሁ ማለት ነው። እዚጋ በመጥበሻ ላይ እንደምታዩት ቅቤ አድርጌ እያቀለጥኩኝ ነው ያለሁት። ቅቤው ተጋለልኝ በኋላ እንደምታዩት ስድር ዳይን አደረግኩ ማለት ነው። ፍሬሽ ነው ዶሮ ማለት ነው። አይቆራረጥም፣ ምንም አይሆንም። በዚህ መልኩ እንግዲህ ዶሮዬን አደርግና በምችለው ሁለቴም ከቻለላችሁም እንደምትሰሩት እናንተ። እኔ አንዴ ስላልቻለልኝ ሁለቴ ተጠቅሜያለሁ ማለት ነው። በዚህ መልኩ እጠብሰዋለሁ ማለት ነው። ሲሊንደሩን ቀነስ አድርገን ነው። ሲሊንደሩ ኃይለኛ ከሆነ እንዳይቃጠልብን ማለት ነው። ከዛ ከላይ ሽታው እንዲሄድ ምን አረኩኝ እኔ ፍልፍል አስዋትና ሄል ፓውደር ተጠቅሜያለሁ። የዶሮ ሽታ መሄድ አለበት። ሄል ፓውደር እና ፍልፍል አስዋት ተጠቅሜያለሁ ማለት ነው። እንደምታዩት ልክ በቃ ሲሊንደሬን ቀነስ አድርጌ እያገላበጥኩኝ ቀይ እስከሚሆን ድረስ አበስለዋለሁ ማለት ነው። እንደምታዩት በዚህ መልኩ ይሄ እንግዲህ ሁለተኛ ዙሬ ነው። አንደኛ ዙሬን እዚህ ጋር አውጥቼዋለሁ ማለት ነው። ምክንያቱም ቪዲዮ እንዳይረዝምብኝ አጠር ብዬ ለመቀረጽ ነው ያሰብኩትኝና ምሰራውን ሁሉ ዝም ብዬ ተርቲብ አድርጌ መቀረጽ አልችልም። ምክንያቱም ያው ይረዝማል ደቂቃ ማለት ነው። አሁን እንግዲህ እንደዚህ አድርጌ ይሄኛው ሁለተኛ ዙርም እየደረሰ ነው። በተጓዳኝ ሌላ ስራችንን እየሰራን እሱ ይበስላል ማለት ነው እንደምታዩት። እና ኋላ ላይ ስንሰራው አያታግለንም፣ ቶሎ ይበስላል። እንደገናም የራሱ ቴስት አለው። የተጠበሰው የራሱ ቴስት አለው ማለት ነው ከዝብደው ጋር ስንጠብሰው ማለት ነው። በዚህ መልኩ አሁን እንግዲህ ውድ ቤተሰቦቼ ዶሮዬ በዚህ መልኩ ሆኖልኛል ማለት ነው። እንደምታዩት ጨርሼ ጠብሻለሁኝ። በሚያምር ከለር ነው የሆነው። እዛው ጠበስኩበት መጥበሻ ላይ ምን አደርጋለሁ መሰላችሁ? ቅቤ ጨምርና ከዛም በኋላ የከተፍኩት ሽንኩርትና ዝንጅብል አለ አይደለ? እሱን አበስልበታለሁ ማለት ነው። አሁን ይሄው ጃሃዝ ሆኗል። ጨመርኩኝ። እዚህ ጋር ሽንኩርቴና ዝንጅብሌን ባንድ አድርጌ በራሱ በመጥበሻው ላይ አበስላለሁ ማለት ነው። ውድ ቤተሰቦች ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አዲስ የሆናችሁ ሰብስክራይብ አድርጉ። እኔ ወደ የምችለውን ቪዲዮ እየሰራሁ አመጣላችኋለሁ ማለት ነው። ውድ ተከታታዮቼ ላይክ ማድረጋችሁን አትርሱ ማለት ነው። እስከ መጨረሻው ድረስ ተከታተሉ። ቪዲዮውን ሰርታችሁ ሞክሩት። ቀላል ነው። በተለይ እንደዚህ መዳም ቤት ሁነን እሷ ይሄን ስሪ የማትለን ከሆነ ራስሽ ስሪ፣ ራስሽ የምትፈልጊውን ስሪ ምናምን የምትለን ከሆነ አይተን መስራት እንችላለን። ቀላል ነው ባለው ማቴሪያል። ሽንኩርቴ እንግዲህ እዚህ ጋር እንደምታዩት ቀይ ሆኗል። እዚህ ጋር ደግሞ 2 ማንኪያ በሾርባ ማንኪያ ዱቄት በውሃ መትቻለሁኝ። እንዳይጓጉልብን እንመታውና እናዘጋጀዋለን ማለት ነው። መሽሩቤ እንግዲህ ወደ ሽንኩርቱ ጋር ተጨመረ ማለት ነው። እንደምታዩት ሽንኩርቱ ቀይ ስለሆነ በስሏል። መሽሩብም በምፈልገው መልኩ ነው የከተፍኩት። እንደምታዩት ሲበስል ትንንሽ ስለሚሆን በዚህ መልኩ ብትከትፉት ጥሩ ነው ማለት ነው። ሀተ ተለቅም ቢል አዲ ምንም ችግር የለውም። ሲበስል ያንሳል ማለት ነው ራሱ። አሁን በዚህ መልኩ እንግዲህ እኔ ከድነውና ይበስላል ማለት ነው። ራሱ ውሃ ያመጣል። ሲሊንደር ቀነስ አድርገን እንከድነዋለን ማለት ነው። ራሱ ውሃ ያመጣል። ግን የምንጨምራቸው ቅመሞች አሉ። ፍልፍል አስዋት፣ እንደገና ደግሞ ጨው ትንሽ እናደርግበታለን እንዲበስል። በዚህ መልኩ ከድኘው በስሎ እንግዲህ እንደምታዩት ዶሮውን የጠበስኩበት የራሱ ከለር ስለነበረው
ብራውን ሆኗል ማለት ነው። አያችሁት? ብራውን ሆኗል። ሽንኩርቱም ቀይ ስለነበረ በዚህ መልኩ ሆኗል። እነሱ ይወዱታል ይሄን እንደዚህ በመሽሩብ እንደዚህ አይነት ከለር። እዚህ ጋር ያዘጋጀሁትን ዱቄት ጨምራለሁ ማለት ነው ውዶችዬ። እዚህ ጋር ስንመታ ግን ይወፍራል፣ ግን ቀስ እያል እንትን ለኸሊብና ኩኪንግ ክሬም ስለምናረግበት ወደ ቦታው ይመለሳል፣ ይቀጥናል ማለት ነው። እዚህ ጋር ዱቄቱን ስናረገው ይወፍርብን ይመስላችኋል፣ ግን አይወፍርም ማለት ነው። ኸሊብ እያደረግን ጠብ እያረግን ኸሊቡን እንትን እንለዋለን ማለት ነው። አሁን ትንሽ ጠብ አድርጊበት ኸሊብ አሪፍ ሆኗል። ከዚያም በኋላ አሁን እንግዲህ 2 ግላስ ኸሊብ አዘጋጅቻለሁ እኔ ማለት ነው። 2 ግላስ ኸሊብ ይኸው 1 ግላስ አደረኩኝ ፍሬሽ መልሼ አሁንም 1 ጨምራለሁ ማለት ነው። ውድ ቤተሰቦቼ እናንተ በፈለጋችሁት መልኩ ያኔ ትንሽ ተሆነ የምትሰሩት ዶሮ 1 ግላስ አድርጋችሁ መጠቀም ትችላላችሁ። እኔ ግን ለብዙ ሰው ስለሆነ የሰራሁትኝ እንዲበቃኝ 2 ግላስ አድርጌያለሁ። እንዳያችሁትም ዶሮውም ብዙ ነው ማለት ነው። በዚህ መልኩ ሁለተኛውን ጨመርኩኝ ማለት ነው። እዚህ ጋር ኸሊብ ፍሬሽ። ውድ ቤተሰቦቼ ተከታተሉ። በነገራችን ላይ አንዳንዴ እንደዚህ ምን እንስራ ብለን ከምንጨናነቅ ቤት ባለው ማቴሪያል መስራት እንችላለን። አሁን በቃ ይሄው እንደዚህ ሆኗል። አሁን ቀጣይ ደግሞ ኩኪንግ ክሬም ይቀረኛል ማለት ነው። ውድ ቤተሰቦቼ ኩኪንግ ክሬም ይቀረኛል። እዚህ ላይ ምንም አይነት ባህራት መጨመር አያስፈልግም። ፍልፍል አስዋድ፣ ሄል ፓውደር ትንሽ ዶሮ ላይ እና ደግሞ እዚህ መሽሩሙ ላይ ትንሽ። እዚህ ጋር የምታዩት ምንድነው ይሄ መሰላችሁ? ስሙ ይሄ ወይኔ ጉድ የፈላ ይሄ ጥቁሩ ነገር ስሙን አምጡልኝ፣ ጠፋኝ እኮ። ሶያ ሶስ ነው ስሙ፣ አይየዝኝም። ይሄ ሶያ ሶስ የሚባለው ሶያ ሶስ ትንሽ አድርጌያለሁ ማለት ነው። አያችሁት አይደለ? ሶያ ሶስ አድርጌያለሁኝ። በጣም አሪፍ ነው እንደምታዩት። እዚህ ጋር ፍልፍል አስዋትና እንትኔን አድርጌያለሁኝ። በቃ በዚህ መልኩ ኩኪንግ ክሬም 2 ኸሊብ አረኩኝ። ኩኪንግ ክሬም ደግሞ ከግማሽ በለጥ ያለ ከግማሽ ግላስ በለጥ ያለ አድርጌያለሁ ኩኪንግ ክሬም ማለት ነው። ውድ ቤተሰቦቼ ዶሮው እዚህ ጋር እንደምታዩት እንግዲህ ጨመርኩ ማለት ነው። በጣም ቀላል ነው። በቃ በዚህ መልኩ ዶሮዬን ጨምሬያለሁ። ከድኛው ይበስላል ማለት ነው። እዚህ ጋር ደግሞ የሩዝ ብረት ድስቴን ጥጃለሁ። ዝብዳ አርጌ ዝብዳው ግሎልኛል። ብላሊት ጨመርኩ ማለት ነው። ዝብዳው ከጋለ በኋላ ብላሊቴን ጨመርኩኝ። የሚበቃኝን ያክል አድርጌ ብላሊቴን አሁን ቡኒ እስከሚሆንልኝ ድረስ እንትን እለዋለሁ ማለት ነው። እያማሰልኩኝ አበስለዋለሁ። እንደምታው ሲሊንደር ቀነስ አድርገን ነው ማለት ነው ውዶቼ የምንሰራው፣ ያው እንዳይቃጠልብን። እዚህ ጋር እንግዲህ መጥበሻው ስለሞላብኝ የእንትኑ ማለት ነው የዶሮ መጥበሻው ስለሞላብኝ ወደ ብረት ድስት ቀይሬ እያበሰልኩ ነው ማለት ነው። እንደምታዩት በሰለ ማለት ነው። ማሻአላ ተባረክ ረህማን። ከዛ ከላይ ለዲኮር ሽታው የራሱ እንትን እንዲኖረው ኮስባራ ትንሽ ጣል አድርግበታለሁ ማለት ነው። ሲበስል ይጠፋል ኮስባራው፣ ከለሩ ግን ትንሽ ጠብ እያደረግን አብሮ ከላይም ዲኮር እንጠቀመዋለን ማለት ነው። እዚህ ጋር ብላሊቴ እንደምታዩት ቀይ ሆኗል። ብላሊቴ ከቀላልኝ በኋላ አሁን ሀላስ ሩዜን ጃሃዝ አረጋለሁ። ውሃውን አጠልና ማለት ነው። ታጥቦ ቆይቷል። ይሄው ሩዜን ጨመርኩ ማለት ነው። ውድ ቤተሰቦች ከዚህ በኋላ እንደዚህ አድርጌ ሩዙን ሚክስ አረጋዋለሁ ማለት ነው። የፈላ ውሃ አዘጋጅቻለሁ። እንደምታዩት ውሃዬን እጨምራለሁ ማለት ነው። ከውሃዬ በፊት ግን ፍልፍል አስዋት ትንሽ እና ኮስባራ ፓውደር ትንሽ አርጌ ጨው የሚበቃኝን ያክል ጨመርኩ ማለት ነው። ውድ ቤተሰቦቼ ቀላል ነው፣ ሰርታችሁ ሞክሩ ትላለሁኝ። ያው ሚክስ አረኩት ማለት ነው። ሩዙ በስመቲ ስለሆነ ምንም አይሰባበርም፣ ምንም አይግባችሁ ማለት ነው። እንደገና ደግሞ ቂቤውም የራሱ እንትን ስለሚሰጠው ረጅም ነው የሚሆነው። ሩዙ አይሰባበርም እንደዚህ ስናማስለው ማለት ነው። እና በጣም አሪፍ ነው። አሁን የፈላ ውሃዬን እጨምራለሁ ማለት ነው። ውሃ ይፈልቶልኛል፣ ጊዜ አይፈጅም። ውሃው ተፈላ ራሱ ቶሎ ነው የሚበስለው ማለት ነው። ውድ ቤተሰቦች እንግዲህ እንደዚህ አይታችሁ ሰርታችሁ ሞክሩ ማለት ነው። ኩኪንግ ክሬም ምናምን ይሄ መሽሩም ምናምን ያለበት በስተርዳይ ምናምን ሲሰራ አረቦች ይወዳሉ። ሰርታችሁ ሞክሩ ትላችኋለሁ። እሺ እንደምታዩት ነው ማለት ነው። አሁን እንግዲህ በቃ ውሃው በቂው ነው። ይሄ የሚያስፈልገው ሆነ ትንሽ መጨመር እንችላለን እያየ ማለት ነው። ሲሊንደሩ ፉል አደርገዋለሁ። ልክ በደንብ ከተከተከ በኋላ ቀንሰውና ከድኔ ይበስላል ማለት ነው። ሀባይቢ ቀንሰ ነው ይበስላል ማለት ነው። እዚህ ጋር ያው ወጤን ኦልሬዲ ወደ መጨረሻው እየሄደ ነው። ቀንሻዋለሁ ሲሊንደር። አሁን በቃ ቴስት እንዲኖር ኮስበራው ከለሩ ስለጠፋ እየጨመርኩበት ትንሽ
ይቆያል ማለት ነው። እዚህ ጋር ሁሉም ተዘጋጅቶ አለቀ። ሩዛችንም ወጥቷል ዳር። አሁን ቀጥታ ወደ ማቅረቢያ ሀራራችን ጋር ልናቀርብ ነው ማለት ነው። ሩዙ በዚህ መልኩ ነው እንደምታዩት። ከብላሊቱ ጋር ማሻአላህ ነው። ረጃጅም ነው። ሩዙ እንደነበረች ነው የወጣው ማለት ነው። አያችሁት? አሁን ቀጥታ ወደ ሀራራ ያረጋለሁ ማለት ነው። ሩዙንም ወደ ሀራራ አረጋለሁ። ያኛውንም ዲያውንም ወደ ሀራራ አረጋለሁ እንዳይበርድ ማለት ነው። ማሻአላህ ተባረክ ረህማን። ሰርታችሁ ሞክሩት ውድ ቤተሰቦቼ። እንደምታዩት በጣም አሪፍ ነው። ትኩስ ነው። እንፋሎቱ እየወጣ ነው እንደምታዩት ማለት ነው። እዚህ ጋር ደግሞ ወጤን በምፈልገው መልኩ የሚበቃኝን ያክል እዚህ ሌላኛው ሀራራ ውስጥ አደርጋለሁ ማለት ነው። ከዛ በኋላ መጨረሻ ላይ ዲኮር ኮስባራ እጠቀማለሁ። የፈለኩትን ያክል ታረኩ በኋላ ዲኮር ኮስባራ እንጠቀማለን ማለት ነው። አላስ ሁሉ ማሻአላ ተባረከላ። ቀጣይ በሌላ ቪዲዮ እንገናኛለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተላችሁ እጅግ በጣም አመሰግናለሁኝ። ቪዲዮውን የምትከታተሉ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።